ሁለተኛው ብራንድ የሆነው በቴሌቪዥን ቴክኖሎጂ የረጅም ጊዜ በኳሊቲ የታወቀው ቴሌቪዥናችን ነው። ይህ 55 ናሽናል ነው። 55 ናሽናል አንድሮይዱ 14 ሆኖ ነው የመጣው። አልትራ ኤችዲ ነው፣ 4K ነው፣ ደብል ስክሪን ነው። ደብል ስክሪን እንደ አማራጭ ሴፍቲ ፈርስት ለሚባሉት ወይም ደግሞ ሴፍቲን ለሚያስቀድሙ ከስተመሮቻችን የመጣ ነው። ናሽናል ስማርት ነው፣ አንድሮይድ ነው። ሁሉንም አፕሊኬሽኖች ይቀበላል። ከስልክም ከየትኛውም አንድሮይድ ከሆኑ ከአይፎንም ማገናኘት ትችላላችሁ። እንዲሁም ከስፒከር ጋር አገናኝታችሁ ጥሩ ድምፅ መስማት ትችላላችሁ። ናሽናል ዋናውና ለየት የሚያደርገው ነገር ምንድነው? ናሽናል ሬፒቲሽኑ ነው። ስሙ የረጅም ጊዜ ጥሩ ስም ያለው ነው። የትኛውም ጊዜ ቢሆን በፋብሪካ ዲፎልት የሚሆን በከስተመሮች ችግር ጉዳት ቢደርስበት አስተማማኝ ጥገና ዋስትና ያለው ቴሌቪዥን ነው። የ2 ዓመት ዋስትና አለው። ከ2 ዓመት ዋስትና በላይ ደግሞ ከሆነና በከስተመሮቹ ፎልት ጉዳት ቢደርሰው በክፍያ መስተካከል የሚችልበት ነው። እስከ ስክሪን የመቀየር ድረስ ዋስትና አለው። ስለዚህ ናሽናል 55 ገበያ ላይ ከምታገኙት ቴሌቪዥኖች በሙሉ በጣም ተመራጭ ነው።